በሀብሩ ወረዳ ግብርና ጽሕፈት ቤት የምግብ ስርዓት ማጠናከሪያ ፕሮግራም ለተደራጁ ኢንተርፕራይዞች ምርት ማስተዋወቂያ ኤግዚቢሽንና ባዛር ተካሄደ። የሀብሩ ወረዳ ንግድና ገበያ ልማት ጽሕፈት ቤት፣ እንስሳት ሀብት ልማት ጽሕፈት ቤት፣ ስራና ስልጠና ጽሕፈት ቤት፣ ህብረት ስራ ማህበራት ጽሕፈት ቤቶች ከሀብሩ ወረዳ ግብርና ጽሕፈት ቤት የምግብ ስርዓት ማጠናከሪያ ፕሮግራም ጋር በጋራ በመሆን ያዘጋጁት ሲሆን በ2016 ዓ.ም የተደራጁ ኢንተርፕራይዞች ያመረቱትን ምርት የሚያስተዋውቁበትና በወረዳችን የተመረቱ የአትክልትና ፍራፍሬ ምርቶች አርሶ አደሩ በቀጥታ ለተጠቃሚ የሚገበያይበት ለ3 ቀናት የቆየ ኤግዚቢሽንና ባዛር በደማቅ ሁኔታ ተካሂዷል። የሀብሩ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ የምግብ ስርዓት ማጠናከሪያ ፕሮግራም ሙሉ ትኩረት ያደረገባቸውን ዘርፎች ምን ላይ ትኩረት አድርጎ እየሰራ መሆኑን የሚያሳይና ከባለፈው ዓመት ልምድ ወስደን ለሁለተኛ ጊዜ በተሻለ ሁኔታ ማዘጋጀት ችለናል ብለዋል። ባለፈው ዓመት በዚሁ መልክ በደመቀ ሁኔታ እንዲህ አይነት ኤግዚቢሽን አዘጋጅተናል። በዋናነት ደግሞ በተለይ ኤፍኤስአርፒ ፕሮጀክት ሙሉ ትኩረት ያደረገባቸው ዘርፎችን ምን ላይ ትኩረት አድርጎ እየሰራ እንደሆነ ማሳያ እንደሆነ ተደርጎ እየተሰራ ያለበት ሁኔታ ነውና ከባለፈው ዓመት ልምድ ወስደን አሁን ደግሞ ለሁለተኛ ጊዜ የተዘጋጀ ኤግዚቢሽን ነው። እንግዲህ ይህን ስናደርግ ዘርፈ ብዙ ጥቅሞች አሉት። የመጀመሪያው አርሶ አደሮቻችን ጋር ትስስር ለመፍጠር ታሳቢ ያደረገ ነው። ኦሬዲ መንግስትም በተለይ የሌማት ትሩፋት ብሎ መንግስት በልዩ ትኩረት እየሰራባቸው ባሉ ዘርፎች መሰረት አድርገን አርሶ አደሩን ያመረተውን ምርት ነጋዴው ጋር ወይም ሸማቹ ጋር ትስስር ለመፍጠር ታሳቢ ያደረገ ነው። ከዛ ባለፈ ደግሞ በሁለተኛ ደረጃ በተለይ ከኑሮ ውድነት ጋር ተያይዞ ያው የገበያውን ሁኔታ እናውቃለን። እያንዳንዱ የገበያ ቁሳቁስ የደረሰበት ዋጋ እናውቃለንና ይሄንም በተለይ የመንግስት ሰራተኛውን ሸማቹ ህብረተሰብን የገበያ ማረጋጋት አንዱ ተልዕኮ መሰረት ያደረገ ነውና ይሄን ስናደርግ አንደኛ ሸማቹን የመንግስት ሰራተኛውን ሁሉንም ያነቃቃል። አርሶ አደሮቻችን ደግሞ ያመረቱትን ምርት ትስስር እንዲፈጠርላቸው ትልቅ እድል የሚፈጥር ስለሆነ ትልቅ መድረክ ነው ብዬ አስባለሁ። ከዚህ በጎደለ ማመስገን የምፈልገው ይሄን ስራ እንዲሳካ ደፋ ቀና ብለው ፕሮግራሙን በተሳካ ሁኔታ እንዲፈጸም በተለይ ኤፍኤስአርፒ ላይ ያሉት ባለሙያዎችና አስተባባሪዎች ትልቁን ድርሻ ተወጥተዋል። የመርሳ ከተማ አስተዳደር ከንቲባ መሐመድ ያሲን እንደ ሀገር እየተሰራ ያሉ የልማት ትሩፋቶች የህብረተሰቡን የኑሮ ደረጃ ለማሻሻል ከፍተኛ አስተዋጽኦ ስላላቸው እንደ ከተማችን ፈርቀዳጅ በመሆኑ የከተማ ግብርናን አጠናክረን እንድንሰራ አበረታች ነው ብለዋል። ልማት ትሩፋት ኢኒሼቲቭ በሀገራችን ደረጃ ተወስዶ በተለያዩ ከተሞች፣ ወረዳዎች የተለያዩ ስራዎች እየተሰሩ ነው ያሉት። ይህንን ስራ መስራት የህብረተሰቡን የኑሮ ደረጃ ከማሻሻልም ባሻገር የህብረተሰቡን የዕለት ጉርስ የተመጣጠነ ምግብ የስርዓተ ምግብን የሚያሻሽል መርሃ ግብር ስለሆነ መጀመሩ ለኛ እንደ ከተማ የከተማ ግብርናን አጠናክረን ይህንን ስራ እንድንሰራ ፈርቀዳጅ ስለሆነ እኛም ይህን ተሞክሮ ወስደን አስፍተን የምንሄድበት ይሆናል ማለት ነው። የሀብሩ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተበቼሳይ የኤግዚቢሽን ባዛሩ ዋና ዓላማ የግብርና ዋናው ስኬት መሆኑን ገልጸው ግብርናን አምርቶ ተጠቃሚው ማህበረሰብ በነጋዴው ምክንያት የነበረውን የዋጋ ንረት በማየት አርሶ አደሩን በቀጥታ ማህበረሰቡ ጋር ማገናኘት ተመጣጣኝ የሆነ ግብይት እንዲያካሂድ ማስቻል ነው ብለዋል። የኤግዚቢሽኑ ዓላማ የግብርና ዋናው ስኬት ነው። ግብርና አምርቶ ከተጠቃሚው አርሶ አደር ጋር በቀጥታ የማገናኘት ዘዴ ነው የዚህ ዓላማ። ስለዚህ ዛሬ የሚካሄደው አጠቃላይ ማህበረሰቡ ከአምራቹ ጋር በቀጥታ የተገናኘበት በተለይ ነጋዴውን በነጋዴ ምክንያት የዋጋ ንረት የነበረውን በቀጥታ ከማህበረሰቡ ጋር በማገናኘት
ተመጣጣኝ የሆነ ግብይት እንዲካሄድ ግብርናም ወደፊት ከዚህ የበለጠ ትራንስፎርም እንዲያደርግ የበለጠ የሚያጠናክር የሚያበረታታ የግብርና ውጤት የሚመሰከርበት ነው ይሄ። ስለዚህ እንደ ግብርና ተቋም በጣም ደስታችን ከፍ ያለ ነው። ወደፊትም ይቀጥላል። ባለፈው ዓመትም ለመጀመሪያ ጊዜ አካሂደናል። ዛሬም የሁለተኛ ጊዜያችን ነው። እንስሳት ተዋጽኦ፣ አትክልትና ፍራፍሬ እየገዙ ያገኘናቸውን በቤት አርሶ አደሩ በቀጥታ ከሸማቹ ማህበረሰብ ጋር እንዲገናኝ የተፈጠረው ምቹ ሁኔታ በማመስገን አቅርቦቱ እንዲሰፋና ቀጣይነት እንዲኖረው አስተያየታቸውን ሰጥተውናል። ገበያው እንዴት ነው? በጣም ደስ ይላል። አሪፍ ነው። ይቀጥልበት። በጣም ደስ ይላል። ሽንኩርት፣ እንቁላል፣ ቲማቲም በጣም ደስ የሚል ነው። ከዛኛው ገበያ ጋር ስታነጻጽሩ እንዴት ነው? አዎ ልዩነት አለው። በጣም ደስ ይላል። አዎ በዚህ በጣም ርካሽ አለው። ደስ ይላል በጣም። ቢቀጥል ግን ጥሩ ነው። ይጀምራል ያቆማል። ግን በዚህ ቢቀጥል በጣም ደስ ይላል። ለምን ሁሉ ነገር ውድ ስለሆነ እንደዚህ ቢሆን አሁን በጣም ደስ ይላል። ሽንኩርቱ በጣም ቆንጆ ነው። ጥራትም አለው። ዋጋውም በጣም አሪፍ ነው። በተለይ ለኛ ለመንግስት ሰራተኞች በጣም ጥሩ ነገር ነው። ይቀጥል። 90 ብር የ60 ብር ልዩነት አለው። በጣም አሪፍ ነው። ጥራቱም ከገበያ አንፃር ሲነጻጸር ማለት ነው። ጥራቱም ቢሆን በጣም ይሄ ቆንጆ ነው። የተሻለ ነው። ግን ያው ባንዴ እንዳይቀርብን ቢደጋገም ጥሩ ነው እንላለን። በዶሮ እርባታ በእንቁላልና በአሳ ምርት የተደራጁ ኢንተርፕራይዞችም የተፈጠረላቸውን የገበያ ትስስር አመስግነዋል። በጣም አሪፍ አሳ ነው ይሄ። ለለብለብ ይሆናል፣ ለወጥ ማለት ነው። ኮትሌት ይሆናል፣ ቁርጥ ይሆናል፣ ለቋንጣ ያገለግላል። ይሄ ደግሞ ደረቅ ጥብስ ይሆናል፣ በደረቅ ጥብስ ይሆናል። ስለዚህ በተፈለገው አይነት መስራት ይቻላል። እንግዲህ በሲሪንቃ ሀብታሙና ጓደኞቹ የዶሮ እርባታ ሽርክና ማህበር ላይ በኢንተርፕራይዝ ተደራጅተን ከኤፍኤስአርፒ ፕሮጀክት ጋር በመተባበር እንግዲህ 25% ቆጥበን ነው ወደ ስራ የገባን ነው። ነገር ግን ያው ትንሽ የገበያ ሁኔታ ያለው ነገር በጣም ከባድ ነው፣ ያስቸግራል። ነገር ግን ዛሬ የሀብሮ ወረዳ ግብርና ጽሕፈት ቤት ባዘጋጀልን የገበያ ዝግጅት ወይም ባዛር ማለት ነው እንግዲህ እንቁላል እየተሸጠ ይገኛል። እስከ ዛሬው ቅናሽ አድርገን ዛሬ በ10 ብር እየሸጥን ነው የምንገኘው እና ስለተደረገልን ነገር በዚሁ ኤፍኤስአርፒ ፕሮጀክትን እና የሀብሮ ወረዳ ግብርና ጽሕፈት ቤትን ከልብ ማመስገን እፈልጋለሁ። የሀብሮ ወረዳ ስራና እድል ፈጠራን ጭምር ማለት ነው። በዚህ ባዛር ኤግዚቢሽን ከታደሙት የሰሜን ወሎ ዞን ግብርና መምሪያ፣ ንግድና ገበያ ልማት፣ ህብረት ስራ ማህበራትና ስራና ስልጠና መምሪያ ተወካዮችና ባለሙያዎች በዞናችን ፈርቀዳጅ የሆነው የገበያ ትስስር ተፈጥሮ በማየታችን ደስታቸውን ገልጸው ተሞክሮውን ማስፋት ይጠይቀናልም ብለዋል። የንግድ ዋናው ዓላማ ሁለት ትልልቅ ነጥቦች አሉት። አንደኛው እንደነዚህ ባሉ የኤግዚቢሽን ማዕከላት ለማህበረሰቡ በርካሽ ምርቶችን ማቅረብና ከደላላ የጸዳ ግብይት ማከናወን ሲሆን፣ ሁለተኛው ህገወጥነትን በማንኛውም መስመር በመታገል ህብረተሰቡ ጥራት ያለው እንዲሁም ደግሞ ከባዕድ ነገር ጋር ያልተቀላቀለና ለጤና ተስማሚ የሆኑ ምግቦችን ለህብረተሰቡ በትክክል እንዲዳረስ ማድረግ የንግድ ግብይት የንግድና ገበያ ልማት መምሪያ ዋናው ዓላማ ነው። የክልሉ ንግድ ቢሮም ይህንን እንደ ትልቅ አጀንዳ ቆርጦ የኑሮ መረጋጋትን ለህብረተሰቡ ማስገኘት ማለት በተለይ ንግድ መስሪያ ቤቱን ከህብረተሰቡ ጋር በዘላቂ የልማት ትስስር በመፍጠር ዘላቂ እድገትን ማስመዝገብ ነው። ከዚህ አንፃር ኤፍኤስአርቲ የሀብሮ ወረዳ ንግድና ገበያ ልማት መምሪያ እንዲሁም ሌሎች አጋር ጽሕፈት ቤቶች ግብርናና እንስሳት እና ዓሳ ሀብት ልማት ኤጀንሲ ጽሕፈት ቤቶች እንዲሁም ማህበራት ጋር በመቀናጀት ይህንን ተሞክሮ በዞናችን ለመጀመሪያ ጊዜ ሀብሮ ወረዳ ያከናወኑ በመሆኑ ሌሎችም በሌሎች ወረዳዎች ይህን ሀሳብ ይዛችሁ እንድታስኬዱ እንድታስቀጥሉ እየገለጽ ያው ሀብሮ ወረዳ የምናውቀው እንግዲህ አትክልትና ፍራፍሬ ልማት በጣም የታወቀ ነው። በተለይ ደግሞ ሀብሩ ሲነሳ የቦሆሮ ብርቱካን ይነሳል፣ የቦሆሮ ቡና ይነሳልና ይሄ ወረዳ ዘርፈ ብዙ የሆነ የልማት ትሩፋቶች የሚሰሩበት ወረዳ ነው። እንደዚህ አይነት ወረዳ ደግሞ ምርቱን ማስተዋወቁ ደግሞ ትልቅ ፋይዳ አለው። ስለዚህ ይሄ ወረዳ በጣም ግንባር ቀደም የሆነ ወረዳ ነው። ከፍተኛ የሆነ የመስኖ ፖቴንሻል ነው። ከፍተኛ የሆነ ምርት ይመረትበታል። ይህን ምርት ደግሞ ከገበያ ጋር ማስተሳሰር ይጠይቃል። በዛው ልክ ደግሞ አርሶ አደሩ ተጠቃሚ ማድረግ ያስፈልጋልና
ዛሬ እያየን ያለነው ደግሞ ከዚህ ጋር የተያያዘና የተሳሰረ ስለሆነ በጣም ደስ የሚል ስራ እየሰራ ነው። ከቀጣይ አኳያም እንደዚህ አይነት የንግድ ባዛሮች ተጠናክረው መቀጠል መቻል አለባቸው። የሀብሩ ወረዳ ምክትል አስተዳዳሪና የስራና ስልጠና ጽሕፈት ቤት ኃላፊ አቶ ሲሳይ በኮን የተደራጁ ወጣቶች ያመረቱትን ምርት የሚያስተዋውቁበትና ከሸማቹ ማህበረሰብ ጋር የተገናኙበት ስለሆነ ተጋግዘን መስራት ይጠይቀናል ብለዋል። በወረዳችን ያሉ አምራቾች ኢንተርፕራይዞች በከተማውንና የመንግስት ሰራተኛውን የኑሮ ውድነት ለማረጋጋት የተዘጋጀ ንግድና ኤግዚቢሽን ባዛር ነው። ይህንን በማጠናከር በቋሚነት የገበያ ትስስር የሚፈጠርበት የኑሮ ማረጋጋትን የሚፈጠርበትና መንግስት የልማት ትሩፋት በሁሉም ዜጎች ዘንድ ተደራሽ እንዲሆን የተቀረጸውን ኢኒሼቲቭ ወደ ተግባር ለማስገባት የተዘጋጀ ስለሆነ የበለጠ ባለድርሻ አካላት ጋር ተቀናጅቶ ይህንን ማስቀጠል ማስፋት ያስፈልጋል። እንግዲህ ሸማቹም የመንግስት ሰራተኛው በዚህ መንገድ እየሸመተ ነው የሚገኘው። ይህንም እንደ አስፈላጊነቱ ሊራዘም የሚችል ሆኖ ለሶስት ተከታታይ ቀናት የሚቆይ የንግድ ኤግዚቢሽንና ባዛር ነው። ይህንንም አጠናክረን እንቀጥለዋለን። አመሰግናለሁ። የሀብሩ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አማረ ገበያው ይህ የልማት ትሩፋት ወጣቶች ሰርተው መለወጥን ገቢ የሚያገኙበትን አስተሳሰብና አመለካከት እንዲይዙ የሚያስችል ነው ብለዋል። እንግዲህ የዛሬው ንግድና ባዛር ትርኢት እጅግ በጣም በርካታ ጥቅሞች አሉት። በተለይ እንደ ፓርቲ የልማት ትሩፋት በሚል ኢኒሼቲቭ በሀገራችን እየተካሄደ ያለ ኢኒሼቲቭ ነው። ይህም ኢኒሼቲቭ ወደ ወረዳችን መጥቶ በርካታ ስራዎችን እየሰራን ያለነው ነው። የዛሬው ንግድና ኤግዚቢሽን ደግሞ በጣም በርካታ ጥቅሞች ይኖሩታል። በተለይ ኢንተርፕራይዞች ምርታቸውን ለማህበረሰቡ ማስተዋወቅ የሚችሉበትን እድል ይፈጥራሉ። ከዛም ባለፈ ወጣቶች ደግሞ ሰርተው መለወጥና ገቢ ማግኘት የሚችሉበትን አስተሳሰብና አመለካከት እንዲይዙ እንዲቀይሩን ጭምር የሚረዳና ከህገወጥ ንግድ ጋር ተያይዞ ያለውንም በተለይ ካምራቹ ቀጥታ ወደ ተጠቃሚ የሚያደርስ ስለሆነ የገበያ ሰንሰለቶችን በማሳጠርና አላስፈላጊ የሆኑ ወጪዎችን በመቆጠብ ረገድ ጠቃሚ የሆኑ ነገሮችን የሚሰጥ ነውና በአጠቃላይ የገበያ ማረጋጋትን የሚፈጥር ንግድና ኤግዚቢሽን ነው እያየን ያለ። ይቀጥል ለማለት ነው። አመሰግናለሁ።